ነው እኔ እርጉዞኝ ማን ሲልሆንሽ ደም ሲፈሰኝ በደም ሲመታኝ ያ ሁላ ነገር ሲፈጠር ተፈጠረ አይደል? እግዚአብሔር ይመስገን ዛሬ ሁለት አድርጎሻል። አንቺ እኮ ነሽ አይደል እንዴ ተደፍተሽ ይቅርታ የጠየቅሻት? አንቺ አይደለሽ እንዴ እሷ ዘር ወርቀሽ? ታዲያ ምንድን ነው አንቺ ይቅርታ ትርጉሙ ምንድን ነው እንዴ? ምንድን ነው አንቺ እኮ ጭንቅላትሽ እንዴት ነው እያሰበ ያለው? ምንድን ነው እያሰብሻለሽ? አሁን ደግሞ ማለት ነው የልጅነት ስትሆን ነው የምትረዳኝ። ኧረ እኔ ምንድን ነው መኖር ያጓጓሃል። ውይ እኔ ልጄ የሆነ ነገር እናቴ ትገልሻለች። አንቺ መኖር ትጓጓያለሽ። የኔ እናት አንቺን ትገላለች። ክፍታ እንደዚህ እንድትናገረት አልፈልግም። እሺ ከዚህ በኋላ ምን ማለት ነው? ምንድን ነው የምትለው? የድሮ አይበቃህም እንዴ? ምን አደረኩኝ? ስለ ድሮ ምን ቀረ ማለት ምን ቀረ እንዴ? ከእናትህ ጋር ምን ቀረ? ከእናትህ ጋር ምን ቀረ? ምን ቀረኝ? አሁን በቃ ስርዓት ያዝ። ስነ ስርዓት እናንተ ናችሁ መያዝ ያለባችሁ። ስነ ስርዓት አንቺም ሆነ ልጄ መያዝ አለባችሁ። ለምን ደበድብሻለሁ? ከዚህ በላይ ምን አለ? እኔ ለምን ደበድብሻለሁ? ከዚህ በላይ ምን አለ? ስነ ስርዓት የለህም አንተ። ስነ ስርዓት አንቺ አታስተምሪኝ። እናንተ አታስተምሩኝ። ስነ ስርዓት አንተ ስነ ስርዓት ይኑር። ስነ ስርዓት አታስተምሪኝ። ራሴ አላዛረረፋልኩ እኮ አሰማኝም። እንደ አንተ እንዴት እንደዚህ ትነጋገራለህ? ልትደባደብ መጣህ እንዴ? ማንን ልደበድብ? እኔ ለመደባደብ አልመጣሁም። መናገር ያለብኝን ነገር መናገር ያለብኝን እናገራለሁ። አይደለም ቤተሰብ ናት አይደል? ምኑ ጋር መቅረብ ትችላለህ? ቤተሰብ አንቺ አድርገሻታል። ቤተሰብ ምን አረኳት ማለት ነው? ጓዳ ያዝኩባት። ከዚህ በላይ ጓዳ ያዝኩባት። በር ቆለፋችሁ።